ሻቻለውና እኔ ምንም አይነት ዘፈን አልችልም የፍቅር አዲስን ትንሽ በሞከር ነው እንጂ አልችልም እኮ ነገር ግን ሩታዬ ጭራሽ አስመስለ በደንብ ነው የዘፈነችውና እና እስቲ እናንተ ሴቶች ማለት ነው እስቲ ለባሎቻችሁ የምትዘፍኑ ወይም ደግሞ እስቲ ባሎቻችሁ እንኳን ያው እንደ ልጅ ማለት ነው ያንከባከባችሁ እየዘፈናችሁ እንኳን ለማስተኛት እስቲ ትንሽ እንኳን ድምጽ ካላችሁ እስቲ ዘፈኑ እናንተ ወረኞች አንዳንዶቹ ማለት ነው ሩታ ግን ሙሉ ነው የሰጣት ሙሉ ማለት ሁሉም ነገር አሟልታት እንደሰጣት እንግዲህ ገና የተደበቀ ብዙ ነገር አለና ሩታ ሁሉም ነገር ትችላለች ስላችሁ በምክንያት ነው ለምን መሰላችሁ ሩታን አሁን ማለት ነው ሚሊየን ብር ከፍሎ ራሱ ተዋናይ ሆኚ ቢሏት ራሱ አትሆንም እሷ በደም በጣም ብዙ ሰው ነው የሚፈልጋት ተዋናይ ራሱ ለማረግ ወይም ደግሞ አሁን ቆይ ልንገራችሁ አሁን ሳትዋሹ ማለት ነው ሩታን የምትወዱትን አይወክላችሁምና ሩታን የምትጠሏት እንኳን ብትኖሩ ማለት ነው ስለ ሩታ መጥፎ ነገር የምታወሩ ራሱ ብትኖሩ ማለት ነው አሁን ሰባቤ ሲል አንተርጎ ሰባቤ ሲል አንተርጎ ሰባቤ እድሜ ይቀነስ ተቆርጦ ይቅር ዓለም ላይ ሲል አንተርጎ ሰባቤ ስታይ ከመራ እስቲ ተመልከቱ በደንብ ከዛ እንትን አድርጉኝ ኮሜንት ስጡኝ እውነት አምሮብኛል ይሄ ይመስላል እንግዲህ እናንተም እንደምትወዱት አልጠራጠርም ይሄንን ቪዲዮ ስትጀምሩ በነገራችን ላይ ላይክ ግዴታ ነው እዚህ ቤት ላይክ ካላደረጋችሁ ትባረራላችሁ ስለዚህ ላይክ አድርጉ ይሄን ቪዲዮ ስትጀምሩ ሰብስክራይብ አድርጉ ፋሚሊ ሁኑ ያው ብዙ የሚያስደስቱም እናንተ ሊያስተምሩ ወይም ሊያዝናኑ የሚችሉ ቪዲዮችን እንለቅላችኋለን ማለት ነው ቤተሰብ ሁኑን እና ደግሞ እንደነገርኳችሁ ይሄኛው እዚህ አገር እንግዲህ የመጨረሻ ምሽታችን ሊሆን ይችላል አይታወቅም ማለት ያው በአንዳንድ ነገሮች ምክንያት ባለው ቀን መገኘት አልቻልንም እኛም ይሆኑ አንዳንድ ነገሮች ገጥመውናል ማለት ነው እንዲሁም በዓል ስለነበረ በበዓል ያው ወደዛ ሀገር መሄድ ስለማይቻል እንትኑ ምንድነው ጉዞ ተራዝሟል ማለት ነውና በዛ ምክንያትም ባልነው ቀን መገኘት አልቻልንም እንግዲህ ማለት ፈጣሪ ያለው ነገር ነው የሚሆነው ብዬ ነው ማሰበው እኛ በአሰብንበት ታይም ነገሮች ሊሳኩ አልቻሉም ፈጣሪ ግን የራሱ ጊዜ አለው ስለዚህ እኛ ከምናስበው ጊዜ ይልቅ ፈጣሪ የሚያስበው ጊዜ በጣም የተሻለ ስለሆነ እና እንግዲህ ከዛሬ አይ ቲንክ ዛሬ በቃ የመጨረሻችን ቀን ነው ብዬ አስባለሁ እንግዲህ ከፈጣሪ ጋር ከተሳካ ዛሬ የመጨረሻ ምሽታችን ነው ብዬ አስባለሁ ስለዚህ በቤታችን ውስጥ ያለውን የመጨረሻ ምሽት ቆንጆ ታይም እናሳልፍበታለን ብዬ አስባለሁ እንዲሁም ደግሞ አንዳንድ ነገሮች ምናምን በቃል አይደለ እዛ ትንሽ ከቻለን እንቆያለን ብለን አስበናል እግዚአብሔር ከፈቀደ እና ያው ቤታችን ይናፍቀናል ቤታችን ስለሚናፍቀን በደብ አድርገን ቤታችን ውስጥ ኢንጆይ አድርገን ምናምን መምጣት ነው የምንፈልገው እና ደግሞ አሁን ሻማዎቹ ላበራራ እና አንዳንድ ማቅረብ ያለብኝ ቀደም አንደኛ የሚይዘው የሆነ እዚህ ሆነ ዝም በል አንተ በቃ አያገባም አሁን ቤቱ የምር እንትን ከውታዝራ እዚህ ስለመጣ እኔ ደስ ብሎኛል ወላሂ በመቅረቴ ደግሞ ደስተኛ ነኝ ወላሂ አሁን ደስተኛ ነኝ እኔም ደስተኛ ነኝ አሁን ሲረበ ታወራለህ እዚህ ኑር በቃ ያንተ ደግሞ ሪጀስት አድርገውታል በምን እንደሆነ ባላቅም ማለት ነው አውቀህ ነው እባክህ እና እንዳይከፋክ በቃ ይሄኛው የመጀመሪያውን ዙር ሪጀስት አድርገውሃል ድጋሚ ደግሞ ስትሞክር ካልተሳካም እንዳይደብርክ ይሄ አለ እዚህ ጋር ይሳቅ ያዕቆብ ይታያል ያው ሪጀስት ይላል ያው የኛ ደግሞ ያንዳችንን ላሳይክ ያው የሩታ ነው የሩታ አልፏል ተሳካ ካልተሳካም አልተሳካም ነው ሌላ ወይ እዚህ እንገናኛለን ወይ ሌላ ፕሮግራም ላይ የምንገናኝ ይሆናል ስለዚህ ምንም እንዳይደብርክ አዎ እና ደግሞ ጉጉትን እናቃለን ሁሉንም ነገር እናቃለን ምን ማድረግ እንደፈለክ ምናምን አውርተናል ከዛ ነገር አንፃር አንተ መቅረት በጣም ነው የሚያስጠላን ሁላችንም ይደብረናል ጓደኛችን ከኛ መለየት ምናምን በጣም ነው የሚያስጠላን ይሄ ቪዲዮ ደግሞ የሰራነው ለአንተ ቤተሰቦች ነው
ምክንያቱም ለምን ቀረ ይሳቅ ምን ያህል እንደሚወዱ ምን ያህል እንደሚያከብሩ ታውቃለህ። ሶ ለምን ቀረ ይሳቅ ለምንድን ነው ያልመጣው ለሚለው ጥያቄ መልስ እንዲሆናቸው ብለን ነው ይሄን ቪዲዮ ሰራ ነው። እውነት ለመናገር አንተ ስትቀር ደስተኛ ሆነን አይደለም የምንሄደው፣ በጣም እየደበረ ነው የምንሄደው። በጣም ሁላችንም ባንጎድል ደስ ይለኛል ነበረ። ከዚህ በፊት ብዙ ነገሮች ተፈጥሯል፣ የሚያስጠሉ ነገሮች ምናምን። ግን ደግሞ ዛሬ ላይ ሁላችንም ማለት ባንጎድል ምናምን ደስ ይለኝ ነበረ። እውነት ለመናገር መቅረት እንደ ቀላል ነገርና እንደ ትንሽ ነገር አይደለም የምናየው። ባትቀር ደስ ይለኝ ነበረ እና ማናችንም ባንጎድል ደስ ይለኝ ነበር። እግዚአብሔርን ምን ማድረግ እንዳለብን አናቅም። ይሄን ነገር ስንነግርህ ስሜታችንን ላትረዳው ትችላለህ፣ ስሜታችንን ላታውቀው ትችላለህ። ግን ምን ያህል አንተ አጠገባችን እንድትሆን እንደምንፈልግ ብታቅልን ደስ ይለኝ ነበረ። ኔክስትም ደግሞ እንደሚቀበሉክ ተስፋ አደርጋለሁ እና ደግሞ ይሄ ነገር በመፈጠሩ በጣም ነው ያዘንኩት እና በጣም እኔ እንጃ የኛ ጥፋት ባይሆንም አካውንቴ ተዘጋ። አሁን ላይቭ ላይ ሆነን አንዲት እናት ከቤይሩት ለልጇ እርዳታ ልትጠይቅ ላይቭ ላይ ገብታ ቪዲዮ አብርታ መቀመጫው ላይ እባጭ ነገር ወጥቶበታል፣ ትልቅ እባጭ እና ለዛ ለሰርጀሪ የሚያስፈልጋትን እርዳታ ለመጠየቅ ገብታ በዛ ምክንያት ፐርማነንትሊ ባንድ ሆኗል አካውንቴ እና እንደምታዩት። ስለዚህ ከዚህ በኋላ የምንገናኘው በዚህ አካውንት ነው እና ኢትስ ኦኬ። ሰው እየረዳን እንጂ ሰው እየሰደብን ሃይማኖት እየሰደብን ብሄር እየሰደብን አይደለም አካውንታችን የተዘጋው። ሰው እየረዳን ነው። መርዳትን ደግሞ አካውንት በመዘጋት አናቆምም። መልካም ስራችንን ይዘን ወደፊት እና ቤተሰብ ይሄን ቪዲዮ ሼር ዲዩት ሪፖስት እያረጋችሁ ሁሉም የሀቢባ ፋሚሊ ወደዚህ አካውንት እንዲመጣ አድርጉ። ቴንክ ዩ ወዳችኋለሁ። ለሌላ ቦምባስቲክ ሳይድ አይ ናቃበል እንጂ በቃ ቺኮች ባየ ቁጥር እንዲማፍዛዝ ነው። ሄድክ እኮ ገባክ እኮ ምን ቀረክ? በመሰለሽ ፋሲኬ ምንድነው የሁላችንም ቪዛ መጥቶ ነገር ግን የአንዳችን ቪዛ አልመጣም። በዚህ ደግሞ ሁላችንም በጣም ደብሮናል። ምንም ማድረግ አንችልም። ይሄ ነገር ደግሞ ማሳወቅ አለብን ለእናንተም። ምክንያቱም እኛ እዛ ከሄድን በኋላ ለምን ቀረ ለምን አልመጣም ምናምን የሚሉ ነገሮችን ምክንያት ለእናንተ መልስ እንዲሆናችሁ ነው እና በጣም አዝነናል። የይሳቅ ያዕቆብ ቪዛ አልመጣም ማለት ነው። የልጆቻችን ግን የሁላችንም ቪዛ መጥቷል። ሪጀስት ተደርጎ ነው እንግዲህ ድጋሚ መቁረንትን ማለት ይችላል፣ ግን ደግሞ ቀን ያስጠብቀዋል እና አንድ ጊዜ ደግሞ ሪጀስት ከተደረጋችሁ ድጋሚ እንትን ለማለት ትንሽ አዛ ነው እና ነጋ ነው ነገ ልንመጣ ተገደናል። ይህንን ሁሉ ነገር ይሳቅ አያውቅም። እኛ ነበረን ቪዛውንም ትኬቱንም ስንጨራርስ የነበረው እና በቃ ያለውን ነገር ግዴታ መናገር አለብን። ጠዋት ነው የሰማነው፣ ግን ቀን ሙሉ በቃ አሁን 10 ሰዓት 11 ሰዓት ሆኗል እና ቀን ሙሉ አስብንበት፣ አወጣን አወረድን፣ እንዴት ብለን እንደምንነግረው ፈርተን ማለት ነው እና በቃ እኔና ጽጌ እንንገረው ተባብለን እኔን ያልነግረውም የምር ይደብረዋል ምናምን ነገር አለ። እኔና ጽጌ ግን በቃ ግዴታ መንገር ስላለብን እንንገረው ተባባለን ማለት ነው እና ምናልባት ትንሽ ይደብራል። ብዙ ነገር ፕላን አድርጎ ነበረ ዱባይ መጥቶ ከኛ ጋር ከመዝናናቱ ምን ከማለቱ ባሻገር ብዙ የራሱ ያቀዳቸው እቅዶች ነበሩ። ግን ደግሞ ምንም ማድረግ አልተቻለም። እንግዲህ በግዴታ አንቀን ምናምን እነሱን ካልወሰዳችሁት ማለት ስለማንችል ሪጀስት አድርጓል። አሁን ላይ ደግሞ ብዙ ሰው ሪጀስት እየተደረገ ነው። እኛም እንደ ዕድል እግዚአብሔር ብሎ ነው ቪዛው ይመጣልን የነበረው ማለት ነው እና ለነገ ትኬት ተቆርጦ ነገ ልንመጣ ነው ማለት ነው እና ፋሚሊዎቻችን ይህንን ስል ሶሪ ማለት ፈልጋለሁኝ። አብዛኛዎቻችሁ እንዲመጣ ፈልጋችሁ ነበረ። እዛም መተን ደግሞ እንዳለችውም ይሳቅ የተሄደ ምን ሆኖ ነው ምናምን የሚሉትን ነገሮች ጥላችሁ መጣችሁ የሚለው ነገር አብዛኞቻችሁ ጋር ጥያቄ እንዳይፈጥርባችሁ ስለፈለግን ነው እንጂ የሁላችንም ቪዛ መጥተዋል። የማርቆስ መጥተዋል፣ የኔ የሩታ የሁላችንም መጥተዋል ማለት ይቻላል። በቃ የቀረው ይሳቅ ነው። ይሳቅም ደግሞ ምንም ልናደርግለት አልቻልንም። እንግዲህ አላቅም ምን እንደምላችሁ ምንም እንደምናገር አላቅም።
የብራዘር የኤፍሬም ደግሞ ማታ ነው የምንሰማው። የእሱም እንግዲህ እንደዚህ ከኛ እኩል አልደረሰም። የእሱም ያልመጣበትን ምክንያት አላወኩኝም። ልክ እንደ ይሳቅም ሪጅስት ተደርጎ ሊሆን ይችላል። የኤፍሬምም ብራዘር ግን ምንም ላረግ አልቻልኩኝም። ፋሚሊዎቻችን አብዛኛዎቹ ሁሉም ቪዛ እየጠበቀ ነው ያለው። አብዛኛው ሰው መጥቶለት፣ አብዛኛው ሰው ደግሞ ማታ የሚያውቃለ ይሳቅ ጋርድነት አስቀጥራለሁ ነው ያለችኝ። ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሎ እሱንስ ምንድን ነው? ኦኬ እሱን እናውራ። ታፕ እያደረጋችሁ ፋሚሊ ፕሊዝ። ጋርድ ሆኖ ሊቀጠል በጣ ልጁን ላኩለት ፕሊዝ። ልጁ ይምጣ። ዱባይ ላይ ስለተነጋገሩ ያውቃል። ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኩሪቲ ካርድ እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኩሪቲ ቢሆን አይደለም። ለሴኩሪቲ መሆን የሚችል ሰው ካራክተርና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው። ኧረ ሴኩሪቲ ማለት ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያም ነግሬዋለሁ። ባለው ኦኬ አይኔ ስራ ችግር የለም ባለው ስራ። ሴኩሪቲ ግን በየቀኑ የሚገርም ነበረ። ዮኒ ምንም ችግር የለም። ኤኒ ታይም አለ። እሱ ነገር የለማንኛውም እኔ ኤኒ ታይም አለሁኝ። እንደውም ከስፖርት አቋርጬ ነው ላሁን የገባሁትን ለማናገር። እኔ አሁን እንደውም ፓርትነሬ ጋር ሆኜ ተመልሰን እንገባለን ያለው ሁኔታ። እኔ ይሄን ነገር ሳይጠራ በጣም አልፋታም። ግልጽና ግልጽ ነው። ኤኒ ታይም አለሁኝ፣ እከታተልሃለሁ። ወደ 3 ሰዓት ነው የሰራሁት ስፖርት። ልጠብቅህ መልሼ ልግባ። ልጁ እስኪመጣ ድረስ ጠብቀዋለሁ። ግን አንተ አጀንዳ መከተል ይሄው እመጣለሁ፣ ምንም ችግር የለብኝም ብላል አባቴ። አንቺ ባለጌ ዙሪና አናግሪኝ። አንቺ ባለጌ፣ አንቺ እንደዚህ ይደረጋል? ሴት ልጅ ላይ ሴት ሆነሽ አንቺ ማን ስለሆንሽ ነው? ማን ስለሆንሽ ነው ልጅቷ የምታስደፍረት? ማንነሽና ነው? ስለምንድነው ሴራስ ሰሰሩ እኮ እያየው ነበር እኮ ግን አላወኩትም፣ አልገባኝም እንጂ አንቺ እንደዚህ አይነት ባለጌዎች ነሽ። ለምን ስለምንድነው ያወራሻለሽ? እዛ ዳግም ከተባለ ልጅ ጋር የምትሰሪው ስራ በስነ ስርዓት ነው የማውቀው። ልክ ጂ ምናምን እንዳትሞክሪ እሺ። ምን ብታረግሽ ነው? ቆይ ይሄን ምን አይነት በደል ብታደርስብሽ ነው? ሴት ልጅ እኮ ነሽ፣ ሴት ልጅ እኮ ነሽ። ወይስ ብር አለኝ ብለሽ ነው የምታስቢው? ልጅቷ ምንም ስለሌላት ነው? ተናገሪ። ወደዛ ትዞራለሽ እንዴ? ተናገሪ፣ ዙሪና ሎሚ ያልተግባባነው ነገር አለ። ያልተግባባነው ነገር የለም። እሺ ልክ ጂ እየሞከርሽ ነው አሁንም ልታረሳሽ። ስለምን ዘም በይ። ከዚህ በፊት ያወራሽ ይበቃል። እሺ ከዚህ በፊት ያዳመጥኩሽ ይበቃኛል። እሺ ብር አለኝ ብለሽ ነው እንዴት ነው የምታስቢው? ቆይ አንቺ ለምን ስነ ስርዓት አይኖርሽም? በጣም ባለጌ ነሽ፣ ባለጌ። አንቺ ለሚደርስስ ይሄ ነገር እሺ። ለማንኛውም ማለት ነው ነይ የኔ ቆንጆ፣ ለማንኛውም ያ ዳግም የተባለው ልጅ የት እንዳለ ንገሪ። አሁን የት ነው ያለው? የት ነው ያለው? የት ሄዳ? የት ነው ያለው? ተናገሪ። አትናገሪ። በቀጣይ ስመጣ ግን ያ ልጅ የት እንዳለ ካልተናገርሽ ስራሽን ይሁን ሰው እንዲያቅልሽ ነው የምናገርልሽ። ሰማሽኝ አይደል? ዙሪና ደምጪኝ። በጣም ባለጌ ነሽ፣ በጣም ባለጌ። አልለቅሽም፣ እገልሻለሁ። እሺ እገልሻለሁ። ዳግም የሚባለው ልጅ ደግሞ በጣም ባለጌ ነሽ። እሺ ሰላም ነው? ሰላም ደህና ለናገር ፈልጌ ነበር። ይቻላል። ምን ነው በሰላም ያው ማውራለ ነገር በሰላም ነው የሚያስብል ነገር አይደለም። ምን ነው ምን ተፈጠረ? ሜሮን አቢጌያ ላይ ያንን መጥፎ ነገር ያደረገችው እሷ ናት። አስደፈረች እሷ ናት። ማ ሜሮን ናት አስደፈረቻት። ከዳግም ጋር ነበረ
ምን ከዳግም ጋር አቅደውለት ነበር ያሉት እና በጣም የሚከብዳል ነገር ግን ቀን ስለሰሩት ሁለቱ ናቸው ሚሮና ተስደፈረቻት። ይህን ማመናችን